ማይክሮሶፍት ኤክሴል ላይ ካሉ ሂሳባዊ ፈንክሽኖች በተጨማሪ ብዙ ጊዜ ልንጠቀምባቸው ከምንችላቸው ፈንክሽኖች ውስጥ የሚካተቱት የጽሁፍ ወይም ደግሞ የቴክስት ፈንክሽኖች ናቸው። ለምሳሌ አንድን ጽሁፍ ካፒታል ሌተር፣ ስሞል ሌተር ማድረግ ብትፈልጉ ወይም ደግሞ የተለያየ ቦታ ላይ ስሙና የአባት ስም ተጽፎ ቢሆንና አንድ ላይ በአንድ ሴል ውስጥ ማስቀመጥ ብትፈልጉ ወይም ደግሞ ሌሎች ተጨማሪ የቴክስት ስራዎችን መስራት ብትፈልጉ ማይክሮሶፍት ኤክሴል ላይ ቴክስት ፈንክሽንን ማወቅ ግዴታችሁ ነው የሚሆነው። በዛሬው ቪዲዮ ማይክሮሶፍት ኤክሴል ላይ ማወቅ አለባቸው የማስባቸውን ቴክስት ፋንክሽኖች የምናይ ነው የሚሆነው። ምናልባት የዛሬ ቪዲዮአችን የማይክሮሶፍት ኤክሴል የመጨረሻው ቪዲዮ ነው የሚሆነው። ምክንያቱም እስካሁን በነበሩን ቱቶሪያሎቻችን ላይ አንድ ጀማሪ ማይክሮሶፍት ኤክሴል መማር የሚፈልግ ሰው ማወቅ አለበት ብዬ የማስባቸውን በተወሰነ መልኩ ለመዳሰስ ሞክሬያለሁ። ከዚህ በኋላ የሚቀሩን አድቫንስድ ናቸው። ስለዚህ አድቫንስድን በሌላ ጊዜ ለመስራት የምሞክር ነው የሚሆነው። ነገር ግን እንደ አንድ ጀማሪ የኤክሴል ተማሪ ከክፍል 1 ጀምሮ እስካሁኑ የቴክስት ፋንክሽን ድረስ ያለውን ካየ መሰረታዊ በሚባል ደረጃ የሚፈልገውን ኤክሴል ስራዎች መስራት ይችላል ብዬ አስባለሁ። ስለዚህ ኤክሴልን እየተማራችሁ ያላችሁ ካላችሁ ኮሜንት ላይ ሀሳባችሁ ልታስቀምጡልኝ ትችላላችሁ። ወደፊት በሚኖሩት አድቫንስድ ክላሶች ምን መካተት አለባቸው ወይም ደግሞ እስካሁን የነበረው ክላሳችሁ ምን እንደሚመስል ኮሜንት ላይ ብታስቀምጡልኝ የማየው ይሆናል። ኤክሴል ላይ በነበሩት ትምህርቶቻችን ላይ አብራችሁኝ ስለነበራችሁ አመሰግናለሁ። መልካም ጊዜ ይሁንላችሁ። ሌሎች አስተማሪ የሆኑ ቪዲዮዎችን ደግሞ ድሜክስ ኮምፒውተር ላይ ማግኘት ትችላላችሁ። ብዙዎቻችን ማይክሮሶፍት ኤክሴል ላይ መረጃዎችን ለመመዝገብ ብቻ የምንጠቀም ከሆነ ይህም ማለት ምንም አይነት ኳልኩሌሽኖችን የማንሰራ ከሆነ ፈንክሽኖችን መማርና ማወቅ አያስፈልገንም ብለን የምናስበው። እውነታው ግን ከዚህም የተለየ ነው። ፎርሙላ ታብ ላይ በመሄድ ኤክሴል ላይ የተጠቀሱትን የተለያዩ ፋንክሽኖች ብታዩ ሎጂካል፣ ፋይናንሻል እንደዚሁም ደግሞ የማትና የትሪክ ፈንክሽኖች ምናልባት አስፈላጊ ሆነው ላታገኟቸው ትችላላችሁ። በእርግጠኝነት ግን እዚህ ላይ ያለውን ቴክስት የሚለውን ፋንክሽን መጠቀማቸው አይቀሩም። እናም ያሏችሁ መረጃዎች ላይ የመስሪያ ቤት የሚሆን የቢዝነስ መረጃዎች ምንም አይነት ኳልኩሌሽን ባያስፈልጋቸው እንኳን ቴክስት ፈንክሽኖችን ማወቅ አለባችሁ። በዛሬው ቪዲዮ የምናየው እነዚህን ፈንክሽኖች እንዴት ልንጠቀምባቸው እንችላለን፣ በምን አይነት ሁኔታ ላይ እንጠቀማቸዋለን የሚለውን በዝርዝር የምናይ ይሆናል። ቴክስት ፈንክሽኖችን ለመጀመሪያ ጊዜ ስንጠቀም እንደ ችግር ሊነሳ የሚችለው ነገር በቴክስቶቹ መካከል ያለው ስፔስ ወይም ክፍተት ነው። ለምሳሌ መጀመሪያው ላይ እንደምታዩት ከፊት ለፊቱ 4 የሚሆኑ ክፍተቶች አሉ። ሁለተኛው ላይ በገዢው ስምና በአባቱ ስም መካከል በጣም ሰፊ የሆነ የስፔስ ልዩነት አለ። በተጨማሪም ወደታች በምትመለከቱበት ጊዜ አብዛኛዎቹ መረጃዎቻችን ስፔስ አላቸው። ይሄ ደግሞ ማይክሮሶፍት ኤክሴል ላይ ለምትሰሩት ቴክስት ፈንክሽን በጣም አስቸጋሪ የሚያደርግባችሁ። ስለዚህ መጀመሪያ እነዚህን ባዶ ቦታዎች ወይም ስፔሶች ማጥፋት ይጠበቅብናል። እሱን ለማድረግ ደግሞ ኤክሴል ላይ የምትጠቀሙት ትሪም ፋንክሽን ነው። እኩል ይሆናል TRIM ታብ በመንካት አስገባዋለሁ። ከስር ቴክስቱን አስገባ ነው የሚለኝ። ቴክስቱ ማለት ክፍተት ወይም ስፔስ አለው ብላችሁ የምታስቡትን ቴክስት እንድታስገቡ ነው የሚጠይቃችሁ። ሁልጊዜም ቢሆን በፊት ለፊቱ ያለውን ስለሆነ ማስገባው። ክሊክ ብራኬቱን እዘጋለሁ፣ ኢንተር። ከዚህ በኋላ የሚጠበቅባችሁ የመጀመሪያው ላይ ክሊክ በማድረግ አውቶፊሉን በመያዝ እስከ መጨረሻው ሰው ድረስ ያለውን በዚህ መሰረት ስብለታለሁ። ከዚህ በኋላ የማደርገው እዚህ ላይ የተሳሳተውን መረጃ ወይም ስፔስ ያለበትን መረጃ እዚህ ላይ ባስተካከልኩት በአዲሱ መረጃ መተካት ነው። እሱን ከማድረጋችሁ በፊት ግን እዚህ ላይ ያሉት መረጃዎች ኖርማል ቴክስት ወይም ጽሁፍ ሳይሆኑ ፎርሙላዎች ናቸው። ምክንያቱም በለጠ ፍቃዱ የሚባለውን ክሊክ ሳደርግ ፎርሙላ ባር ላይ የሚያሳየኝ በለጠ ፍቃዱ የሚል ሳይሆን ፎርሙላ። ስለዚህም እዚህ ላይ የምታዩቸው መረጃዎች ወደ ቴክስት ቀየር አለባቸው። እሱን ለማድረግ ሰሌክት አደርጋለሁ። በቀላሉ ሰሌክት ማድረግ ከፈለጋችሁ አሁን ካለሁበት እስከ መጨረሻው ሴል ያለውን ሽፍትና ኮንትሮልን በመያዝ ዳውን አሮ ወይም ወደ ታች አቅጣጫን ብትጫኑ እስከ መጨረሻው ድረስ ሰሌክት ያደርግላችኋል። በመቀጠል ሰሌክት ያደረኩትን ራይት ክሊክ አደርጋለሁ። ኮፒ፣ እዚህ ላይ ያለውን ቴክስት ኮፒ አድርጌዋለሁ። ሙሉን እዚሁ ላይ ነው ፔስት የማደርገው። ራይት ክሊክ ፔስት ማድረግ የምትፈልገው ፎርሙላውን ነው፣ ኮንቴንቱን ነው፣ ቫልዩን ነው ወይስ ፎርማቲንጉን ነው የሚሉ የተለያዩ የፔስት ኦፕሽኖች ናቸው እዚህ ላይ የምታዩቸው። እኛው ፔስት ማድረግ የምንፈልገው ውስጥ ያለውን ፎርሙላ ሳይሆን ውጭ ላይ የምናየው ውጤቱን ነው። እሱ ደግሞ በኤክሴል ቫልዩ ተብሎ ይጠራል። ቫልዩ ላይ ክሊክ አደርጋለሁ። ከዚህ በኋላ የምትፈልጉት መረጃዎች ላይ ክሊክ ብታደርጉ ፎርሙላ ባር ላይ ስማቸውን ያሳያችኋል። ከዚህ በኋላ የሚጠበቅባችሁ ሰሌክት አደርጋለሁ መረጃዎቹን፣ ምክንያቱም ወደዚህኛው ሴል ማዘዋወር አለብኝ። ሙቭ ለማድረግ ወይም ከት አድርጋችሁ ፔስት ለማድረግ የሚጠበቅባችሁ በኤክሴል ሰሌክት ያደረጋችሁት ቦርደሩ ላይ በአራቱም አቅጣጫ የምትፈልጉት መስመር ላይ በመያዝ ማስቀመጥ የምትፈልጉበት ቦታ ላይ ትሄዳላችሁ። በሚከተለው መሰረት እለቀዋለሁ። በዚህ ጊዜ አንድ ኢንፎርሜሽን ዊንዶ ይመጣልኛል። እዚህ ላይ ምን እያላችሁ ነው? አሁን መረጃ ልታስቀምጡበት የምትፈልጉት ቦታ ከዚህ በፊት ሌሎች መረጃዎች ስላሉት ኦኬ ካላችሁ ከዚህ በፊት ያሉት መረጃዎች ይጠፉባችኋል እያላችሁ ነው። እኔ ድሮችን ስለማልፈልጋቸው ኦኬ ላለው አውቶማቲካሊ እዚህ ላይ የነበሩት መረጃዎች ይጠፋሉ፣ ወደ አዲሱ ቦታቸው ይሄዳሉ። ሁሉንም ሰሌክት አደርጋቸዋለሁ። ስሞች ስለሆኑ ሆም ላይ ገባለሁ፣ በግራ በኩል አስቀምጣቸዋለሁ። አሁን እያንዳንዱ መረጃዎች ላይ ብትገቡ ምንም አይነት ስፔስ አታገኙ።
ከዚህ በተጨማሪ ብዙዎቻችሁ ልትጠይቁት የምትችሉት ጥያቄ ስማቸውና የአባታቸው ስም ወይም እስከ አያታቸው በአንድ ሴል ላይ ከተጻፈ የምንፈልገው መረጃ ለምሳሌ ስሙ ሊሆን ይችላል እንዴት ነው ለብቻው ማየት የምንችለው የሚለው ነው። ይህን ምሳሌ መጨረሻ አካባቢ በፎርሙላዎች አሳያቸዋለሁ፣ ግን በጣም ቀላል የሆነ አንድ መንገድ አለ። ለምሳሌ በለጠ ፍቃዱ ከሚባለው ስም ውስጥ በለጠ የሚባለው ተስፋዬ በሪኝ ከሚባለው ተስፋ የሚባለውን የመጀመሪያ ስሞችን እዚህ ቦታ ላይ ማስቀመጥ ከፈለጋችሁ ፍላሽ ፊል የሚባለውን የኤክሴል ኮማንድ መጠቀም አለባችሁ። የፍላሽ ፊል ሐሳቡ ምንድነው? ኤክሴል ላይ አንድ ሳምፕል ትሰጡታላችሁ። ያንን ሳምፕል ኤክሴል ያይና ምን መስራት እንደፈለጋችሁ ቀድሞ በማወቅ ሌሎችን ስራዎች በራሱ ይሰራላችኋል። ለምሳሌ በለጠ ፍቃዱ ከሚባለው ስም ውስጥ በለጠ የሚባለውን ብቻ ነው የምፈልገው። ሁለተኛ ላይ ክሊክ አደርጋለሁ። አሁን ደግሞ እዚህ ቦታ ላይ የምፈልገው ተስፋዬ ነው። ስለዚህ ኤክሴል በጎን በኩል ካለው ጽሑፍ ውስጥ በለጠ ፍቃዱ ውስጥ በለጠን ለብቻው ከጻፍን እዚህ ቦታ ላይ ተስፋዬን ቀጣይ ላይ ሙሉ ወርቅን እንደምንጽፍ አውቶማቲካሊ ያውቀዋል። ስለዚህ እናንተ የሚጠበቅባችሁ ምንድነው? ተብላችሁ መጻፍ ብቻ ነው። በዚህ ጊዜ አውቶማቲካሊ ኤክሴል ከስር እንደምታዩቸው የመጀመሪያ ስማቸውን ብቻ ያመጣላችኋል። ምናልባት እዚህ ላይ ማስገባት የፈለጋችሁት ሌላ አይነት ነገር ከሆነ መጻፋችሁን መቀጠል ትችላላችሁ። ነገር ግን እናንተ የፈለጋችሁት አሁን እሱ በጠቀሰላችሁ መሰረት ከሆነ ኢንተርን ትጫናላችሁ። አውቶማቲካሊ የሁሉንም ሰዎች የመጀመሪያ ስም በዚህ መሰረት ያስቀምጥላችኋል። መጨረሻ ላይ ደግሞ እንዴት ፎርሙላዎችን ተጠቅመን ማስቀመጥ እንደምንችል የምናየው ይሆናል። ሌላው ኤክሴል ላይ ልትጠይቁት የምትችሉት ጥያቄ ደግሞ ጽሁፎችን በካፒታል ሌተር ወይም በስሞል ሌተር መጻፍ ብፈልግ እንዴት ነው የምጽፈው የሚለው ነው። ሆም ታብ ላይ ቼንጅ ኬዝ የሚል አንድ ኮማንድ አለ። እሱ ውስጥ በምትገቡበት ጊዜ ካፒታል ሌተር፣ አፐር ኬዝ፣ ሎወር ኬዝ፣ ሴንቴንስ ኬዝ፣ ቶግል የሚሉ የተለያዩ አማራጮች አሉ። እነሱን በመጠቀም ብቻ መስራት ትችላላችሁ። ኤክሴል ላይ ግን እንደ ቼንጅ ኬዝ አይነት ኮማንድ የለም። ስለዚህ የምትጠቀሙት በፎርሙላዎች ሆነ። ለምሳሌ ኤል ቦታ ላይ ዚዙ ድሜክስ ብዬ ጽፋለሁ። እንደምታዩት የመጀመሪያዎቹ ዚዙ የሚለውና ድሜክስ የሚለው የመጀመሪያዎቹ ፊደሎች በካፒታል ሌተር ናቸው። አሁን የምፈልገው እዚህ ላይ የተጠቀሰውን ሙሉ ስሙን በስሞል ሌተር መጻፍ ነው። እሱን ለማድረግ ከፈለጋችሁ ቀላሉ መንገድ ሎወር የሚባለውን የቴክስት ፋንክሽን መጠቀም ነው። እኩል ይሆናል ሎወር ታብ በመንካት አስገባዋለሁ። ቴክስት ማለት ሁልጊዜም መቀየር የምትፈልጉት ቴክስት የትኛው ነው። ዚዙ ድሜክስን ሰሌክት አደርጋለሁ። ብራኬቱን እዘጋለሁ። አለመዝጋትም ትችላላችሁ፣ ግን ቢለምድባችሁ ጥሩ ነው። ኢንተር ያስገባውለትን ቴክስት ሁሉንም ወደ ስሞል ሌተር ይቀየርልኛል። የምትፈልጉት ሁሉንም ፊደሎች ካፒታል ሌተር ማድረግ ከሆነ ደግሞ እኩል ይሆናል አፐር የሚባለውን የቴክስት ፋንክሽን ነው የምጠቀሙት። ዩፒፒ መጀመሪያ ላይ ያመጣልኛል። ታብ የትኛውን ቴክስት ነው መቀየር የምትፈልገው? አሁን ያሳየሁትን ነው። ኢንተር ሁሉንም ሌተሮች በዚህ መሰረት ወደ ካፒታል ሌተር ይቀይራል። ሌላኛውና የመጨረሻው የስሞቹን የመጀመሪያ ፊደል በካፒታል ሌተር እንዲያደርግና ቀሪዎቹን በስሞል ሌተር እንዲያደርግ ከፈለጋችሁ ደግሞ ፕሮፐር የሚባለውን ቴክስት ፋንክሽን ነው የምጠቀሙት። እሱን ለማድረግ እኩል ይሆናል ፕሮፐር ታብ በመንካት አስገባዋለሁ። ለምሳሌ ሙሉ ካፒታል ሌተር ያለበትን ምሳሌ ልስተው ይሄኛውን ቴክስት ነው እንዲቀይርልኝ የሚፈልገው። ኢንተር የቃላቶቹን የመጀመሪያ ፊደል በዚህ መሰረት ካፒታል ሌተር ያደርግላቸዋል። ሌሎቹ በሙሉ ስሞል ይሆናሉ። አንዱ የሚገጥማችሁ ችግር እዚህ ላይ ምንድነው? ለምሳሌ ዚዙ ድሜክስ የሚለውን የመጀመሪያው ዋናውን ጽሑፍ ባጠፋው ሁሉም እዚህ ላይ የምታዩቸው ፈንክሽኖች ይጠፋሉ። ምክንያቱ ደግሞ እዚህ ላይ የነበሩት ፈንክሽኖች የተጠቀሙት ዚዙ ድሜክስ የሚለውን ወይም ክሊክ ያደረኩበት ቦታ ላይ የነበረውን ቴክስት ነው። ኮንትሮል ዜድ ጫናለሁ ወደ ኋላ። ሁልጊዜም ቢሆን መረጃችሁን በፋንክሽን አማካኝነት ከሰራችሁ በኋላ እዚህ ላይ የምታዩቸው ቴክስቶች ፎርሙላ ባር ላይ እንደምታዩት በፎርሙላ ነው የተቀመጡት። እነዚህን ቴክስቶች ወደ ቫልዩ መቀየር አለባቸው። ይሄ ብዙ ሰዎች የሚገጥማቸው ችግር ነው። ሁልጊዜም ቢሆን ቴክስት ጋር የተያያዙ መረጃዎችን ወደ ቫልዩ መቀየር አስፈላጊ ነው። ሰሌክት አደርጋቸዋለሁ፣ ራይት ክሊክ ኮፒ፣ በመቀጠል እዛው ላይ ራይት ክሊክ ፔስታስ ቫልዩ እለዋለሁ። ከዚህ በተጨማሪ ግን አንድ በጣም ቀላል የሆነ መንገድ ላሳያችሁ። ለምሳሌ ሰሌክት አደርጋቸዋለሁ። በመቀጠል ራይት ክሊክ ነው የምትይዙት በማውዛችሁ። ሰሌክት ያደረኩት ቦታ ላይ ኮርነሩን በመያዝ በማንቀሳቀስ ድጋሚ እዛው ቦታ ላይ ትመለሳላችሁ። የተወሰነ አንድ ስቴፕ ከሄዳችሁ ወደ ኋላ መመለስ ትችላላችሁ። መጀመሪያ የነበረበት ቦታ ላይ በማድረግ ማውዛችሁን ትለቃላችሁ። የተለያዩ አይነት አማራጮች ይመጡላችኋል። ኮፒ ሂር አስ ኤ ቫልዩ ኦንድ የሚለውን ክሊክ ታደርጋላችሁ። ይሄ ማለት መረጃችሁን ሰሌክት አድርጋችሁ ኮፒ አድርጋችሁ እዛው ላይ ፔስት አስ ቫልዩ ከምትሉ ጋር ተመሳሳይ ነው። ኮፒ ሂር አስ ቫልዩ ኦንሊ የሚለው ክሊክ አደርጋለሁ። ከዚህ በኋላ መረጃዎቹ ላይ ሰሌክት ባደርግ እዚህ ላይ የምናያቸው መረጃዎች በተመሳሳይ ፎርሙላ ባር ላይ ማየት እንችላለን። ከዚህ በኋላ የምትፈልጉትን ወይም ኦሪጂናል ዶክመንቱን ብታጠፉት እንኳ በፋንክሽን እና በፎርሙላዎች የሰራችኋቸው መረጃዎቻችሁ አይጠፉባችሁም። በቀጣይም እዚህ ላይ ያልተሰራ አንድ የስልክ ቁጥር ቦታ አለ። እዚህ ላይ የሰዎችን ስልክ ቁጥር ላለመጥቀስ ምን አደርጋለሁ? ኤክሴል በራሱ ስልክ ቁጥሮችን እንዲሰጥልኝ ማድረግ እችላለሁ። እሱ ደግሞ ራንድ ነምበር ይባላል። ራንድ የሚለው ደግሞ ራንደም ከሚለው የመጣ ነው። ራንደም ነምበር የሚባሉት ኤክሴል በራሱ የሚፈልገውን ቁጥር እንዲሰጥላችሁ ማዘዝ ነው። ይህን ለማድረግ ግን ከስንት ቁጥር ጀምሮ እስከ ስንት ቁጥር ሊሰጥላችሁ እንደምትፈልጉ ሬንጅ ትሰጡታላችሁ። ለምሳሌ እኩል ይሆናል ራንድ 3 የራንድ አይነቶች ይመጡልኛል። እኔ መጠቀም ፈልገው ሶስተኛውን ራንድ ቢቲዩን የሚለውን ፋንክሽን ይሆናል። እሱ ላይ በማድረግ ታብ ጫናለሁ።
ከስር ቦቶም የሚለውን የበራልኝ። ቦቶም ማለት ከታች ከስንት እንዲጀምርልን የምትፈልገው። ለምሳሌ ከ10 እንዲጀምርልን የምፈልገው ኮማ፣ ከቶፕ ወደ ላይ ደግሞ እስከ ስንት እንዲሄድ ነው የምትፈልገው? እስከ 20። ስለዚህ ከ10 እስከ 20 ያሉ ቁጥሮችን ራንደምሊ እንዲሰጥልኝ የምፈልገው። ብራኬቱን ዘጋዋለሁ፣ ኢንተር። ሁልጊዜም ቢሆን አንድ ራንደም ቁጥር ነው የሚሰጥላችሁ። ነገር ግን አውቶፊል ይዛችሁ ከጎተታችሁ የተለያዩ አይነት እስከ ጎተታችሁበት ቦታ ድረስ የተለያዩ ከ10 እስከ 20 የሆኑ ራንደም ነምበሮችን በራሱ ይሰጥላችኋል። እዚህ ላይ ያሉት እያንዳንዱ ቁጥሮች ቫልዩ ሳይሆኑ ፎርሙላዎች ናቸው። ለምሳሌ መጀመሪያውና ሁለተኛው 13 ነው የሚሉት። ደብል ክሊክ በማድረግ ኢንተር ብለው ብቻ የመጀመሪያው 16 ይቀየራል። አሁንም ኢንተር ብለው 20 12 ወደሚል ይቀየራል። ስለዚህ ሁልጊዜም ቢሆን ፋንክሽኖችን ከጠቀማችሁ በኋላ አስፈላጊ የሆነ ቦታ ላይ ሰሌክት በማድረግ ራይት ክሊክ በመያዝ ወደ ጎን መመልሰዋለሁ ወደ ቦታው። ኮፒ ሂር አስ ቫልዩ ኦንሊ። ከዚህ በኋላ ፎርሙላዎች ሳይሆኑ ቫልዩዎች ይሆናሉ። ስለዚህ ይህንን ሐሳብ በመጠቀም ስልክ ቁጥር ኤክሴል እንዲሰጥልን ማድረግ ይችላል። እኩል ይሆናል ዋንድ ቢትዊን ታብ ነክቼ አስገባዋለሁ። ከስንት ጀምሮ ነው ራንደም ነምበር እንዲሰጥልን የምትፈልገው? 09 10 00 00 00 0910 ብሎ ከዛ በኋላ ያለውን እንደፈለገ መስጠት ይችላል። ኮማ አድርጋለሁ። ከላይ እስከ ስንት ድረስ ነው እንዲሰጥልን የምትፈልገው? 0980 ቤት ድረስ 000000። ስለዚህ ከ0910 ጀምሮ እስከ 0980 ድረስ የሚፈልገውን ያህል መስጠት ይችላል። እዘጋለታለሁ ብራኬቱን፣ ኢንተር። በመቀጠል ክሊክ በማድረግ አውቶፊሏን ደብል ክሊክ ባደርግ እስከ መጨረሻው ድረስ በራሱ ራንደም የሆነ ቁጥር ይሰጥልኛል። እዚህ ላይ ግን አንድ የተፈጠረው ችግር ምንድነው? 09 ብሎ አልጀመረም። ምክንያቱም ኤክሴል ላይ 0.9 ወይም ደግሞ 090203 የሚባል ቁጥር የለም። ምክንያቱም ከነጥብ በፊት 0 ከመጣች ምንም አይነት ትርጉም አትሰጥ። እንደዚህ አይነት ነገር ሲገጥማችሁ ኤክሴል ላይ በቴክስት መስራት ትችላላችሁ። እሱ ለማድረግ እዚህ ቦታ ላይ እሰራለሁ። መልሱን እኩል ይሆናል ቴክስት የሚባለውን ፋንክሽን ነው የምጠቀመው። መቀየር የምትፈልገው ቫልዩ ወይም ቴክስቱ የትኛው ነው? በፊት ለፊቱ ያለውን የመጀመሪያውን ሴል አሳየዋለሁ። ኮማ። አሁን ሰሌክት ያደረግከውን ወይም ክሊክ ያደረግክበትን ሴል በምን አይነት ፎርማት ነው መቀየር የምትፈልገው ነው የሚለኝ እዚህ ላይ። ፎርማት ቴክስት ማለት እሱ ነው። መቀየር የምፈልገው ፎርማት ቁጥሩ 10 ዲጂቶችን መያዝ አለበት። እዚህ ላይ እንደምታዩት 96995 ብሎ ሁሉም በአንድ ላይ ቢቆጠሩ 9 ዲጂቶች ናቸው የሚሆኑት። እኔ ግን የምፈልገው 10 ዲጂት ነው። 10ኛው ዲጂት ደግሞ 0 መሆን አለበት። እሱን ለመስራት ሁልጊዜም ቢሆን እንደ ቴክስት ስለሆነ የሚቆጠረው ከዚህ በፊትም እንደተማርነው ደብል ኮቴሽን ማድረግ አለብን። 1 2 3 4 5 6 7 8 9 10 ዜሮዎችን አስገባለሁ። ኮቴሽኑን እዘጋለሁ። ኢንተር። ስልክ ቁጥሮቹ ወደ ቫልዩ አልቀየርናቸውም። ለዛ ነው ስልኩን እየቀየረብኝ ያለው። ስለዚህ ኮንትሮል ሺፍት ዳውን አሮ ራይት ክሊክ በመያዝ ወደ ጎን ወስደዋለሁ፣ ወደ ቦታው መልሰዋለሁ። ኮፒ ራስ ቫልዩ ኦንሊ ክሊክ አደርጋለሁ። ከዚህ በኋላ እንደ ቁጥር ነው የሚወስዳቸው። በጎን በኩል እንደምታዩት 0 የሚል ጨምሮልኛል። የዚህ ሐሳብ ምንድነው? ለምሳሌ እዚህ ቦታ ላይ በመምጣት ቁጥሩን 11 ባደርገውና ኢንተር ብለው በሙሉ የጨመርኳቸው 10ም ቁጥሮች 00 ናቸው። እዚህ ላይ ደግሞ 11 የሚል ቁጥር አግኝተዋል። ስለዚህ ከቀኝ በኩል 11 የሚል ይጽፍና ሌሎቹን 8ን ቁጥሮች በዜሮ ይተካቸዋል። እዚህ ላይ በመምጣት 1 2 3 4 በሚል ኢንተር ባደርግ ደግሞ ከግራ በኩል ያሉትን 4 ቁጥሮች ይጽፍና ሌላውን በዜሮ ይተካዋል። ዋናው ሐሳቡ ይሄ ነው። ስለዚህ 9 ቁጥሮች አሉን። ስልክ ቁጥሩ ላይ የቀረችው አንድ ቁጥር ናት፣ እሷም 0 ናት። ስለዚህ ሁሉም ቦታ ላይ መጀመሪያዋን 0 በ10ኛው ቦታ ይተካታል ማለት ነው። ከዚህ በኋላ የሚጠበቅብኝ እዚህ ላይ ያለውን በመሳብ እስከ መጨረሻው ሴል ድረስ ማጋራት ነው። ሁለተኛ ደግሞ እዚህ ላይ ያለው ፎርሙላ ነው፣ ቫልዩ አይደለም። ስለዚህ ራይት ክሊክ በመያዝ ወደ ጎን ስባለሁ፣ ወደ ቦታው መልሳለሁ። ኮፒ ራስ ቫልዩ ኦንሊ እሱን አደርጋለሁ። በመቀጠል እዚህ ላይ ያለውን እዚህ ቦታ ላይ ማስቀመጥ ነው የምፈልገው። ስለዚህ ሰሌክት አደርገዋለሁ። የቅድሙን አይነት መንገድም እዚህ ላይ መጠቀም ትችላላችሁ። እሱ ማለት ኮርነር ላይ ራይት ክሊክ አድርጋችሁ መቀየር ወደምትፈልጉበት ቦታ መውሰድ ነው። በማውዛችሁ ራይት ክሊክ ኮርነር ላይ በመያዝ እዚህ ቦታ ላይ አመጣዋለሁ። ቦታውን በትክክል ማድረግ አለባችሁ። ሴሉ የመጀመሪያው ሴል አዲሱ ቦታ ላይ ሲመጣም የመጀመሪያ ሴል ላይ ነው መቀመጥ ያለበት። በመቀጠል እለቀዋለሁ። እዚህ ላይ የምትመርጡት ደግሞ ቦታ መቀያየር ወይም ሙቭ ማድረግ ስለሆነ መጀመሪያ ላይ ያለችውን ሙቭ ሂር የምትለዋን ክሊክ አደርጋለሁ። ከዚህ በኋላ የድሮ ይጠፋና አዲሱ ይተካላችኋል። አንዳንድ ጊዜ መረጃዎችን ስትደምሩ ወይም ሙቭ ስታደርጉ እዚህ ላይ የምታዩት አይነት በቢጫ ኤክስክላሜሽን ማርክ ያለው ይመጣል። ይሄ ምልክት የሚመጣው ኤክሴል ላይ ኤክሴል የሆነ ነገር ተሳስታችኋል ወይም ረስታችኋል ብሎ ሲያስብ የሚሰጣችሁ ማስጠንቀቂያ ነው። እናንተ ምንም ነገር እንዳልተሳሳታችሁ ካሰባችሁ አንድ ሴል ከሆነ የመጀመሪያው ሴል ላይ ብቻ፣ ሁሉም ከሆኑ ደግሞ ሁሉም ላይ ቢጫዋን አይከን ክሊክ በማድረግ ኢግኖር ኢረር ወይም ኢረሩን አስወግዱ የሚለውን ክሊክ እናደርጋለን። ከዚህ በኋላ ምንም አይነት ኮርነር ላይ መጣባችሁ። በመጨረሻም ቴክስት ፈንክሽን ላይ ብታውቁት መልካም ነው ብዬ የማስበው ስለ ሌፍት እና ራይት የፋንክሽን አይነቶች ነው። ስልክ ቁጥርን ባጠፋው ሌፍት እና ራይት የፋንክሽን አይነቶች ጥቅማቸው ምንድነው? ለምሳሌ ሌፍት የሚለውን ልጠቀም። ሌፍት የሚጠቅመን ከአንድ መረጃ ቁጥር ሊሆን ይችላል፣ ጽሁፍ ሊሆን ይችላል፣ የምንፈልገውን ያህል ለይተን እንድናይ የሚያስችለን። ያን መረጃ ቆርጠን የምናየው ደግሞ በግራ በኩል ካሉት ቁጥሮች ጀምረን ይሆናል። ለምሳሌ በለጠ ፍቃዱ የሚባለውን የመጀመሪያውን ግለሰብ ስሙን ወይም 3ቱን ፊደሎች ከሆነ ማየት የምፈልገው የመጀመሪያው ቴክስት ነው የሚለው ቴክስቱ የትኛው ነው?
ቴክስቱ ይሄ ነው። ኮማ ነምበር ኦፍ ካራክተር ነምካር የሚለው ነምበር ኦፍ ካራክተር ነው። ምን ያህል ካራክተሮችን ነው ማየት የምትፈልገው? 1 2 3 እስከ ጠ ድረስ 3 ስለሆን 3 ላለው ዘጋለው ብራኬቱን ኢንተር። ስለዚህ በለጠ ይላል። በመያዝ ወደታች ብጎትተው የሁሉንም ሰዎች የመጀመሪያ 3 ፊደሎች ያሳየኛል። እዚህ ላይ ግን ችግሩ ምንድነው? ለምሳሌ ሙሉ ወርቅ 5 ነው ያለው፣ ተስፋዬ 4 ፊደል ነው ያለው። ስለዚህ ሌፍት እና ራይትን ተጠቅማችሁ በፍጹም የሰዎችን የመጀመሪያ ፊደል ማወቅ አትችሉም። ሁለተኛው የፋንክሽን አይነት ደግሞ ራይት ሲሆን ተመሳሳይ የሆነ ሐሳብ ነው ያለው። ለምሳሌ እዚህ ላይ ሌፍት ያልኩትን ራይት በሚል ቀይረው። የዚህ ፋንክሽን ጥቅሙ ምንድነው? ከቀኝ በኩል ያሉትን የምንፈልጋቸውን ያህል ካራክተሮች ማየት ነው። ለምሳሌ በቀኝ በኩል ከዱ ጀምሮ ቃና ፍ 3ቱን ከሆነ ማየት የፈለግኩት ሰሌክት ያደረኩት ይህንን ሴል ነው። በመቀጠል 3 የሚለውን በመጫን ኢንተር። ከዚህ በኋላ የሚጠበቅብኝ ወደታች ብስብለት ከሁሉም ሴሎች ከመጨረሻው በመነሳት የምንፈልጋቸውን 3 ፊደሎች ብቻ ያሳየናል። ተስፋዬ በሪሁን የሚባለው ሪሁን የሚባለው 3 ሲታዩ ሙሉ ወርቅ ጫኔ የሚለው ደግሞ 2 ፊደሎችና 1 ስፔስ ወይም ሙሉ ወርቅ ከሚለው በኋላ 1 ስፔስ ስላለ ስፔስም እንደ ካራክተር ስለሆነ የሚቆጠረው ስፔስ እና ጫኔ ይሆናል ማለት ነው። እናም እዚህ ላይ ሌፍት እና ራይት ፋንክሽኖችን በመጠቀም እንዴት ነው ስማቸውን ብቻ ነጥሎ ማየት የሚቻለው የምትሉ ከሆነ አንድ ፋንክሽን ብታውቁ መልካም ነው። ይህ ፋንክሽን ፋይንድ ይባላል። ኤክሴል ላይ ፋይንድ እና ሰርች የሚባሉ 2 ፋንክሽኖች አሉ። የሁለቱም ፋንክሽኖች አገልግሎት አንድ ነው። ልዩነታቸው ምንድነው? ፋይንድ ኬስ ሴንሲቲቭ ነው፣ ሰርች ደግሞ ኬስ ሴንሲቲቭ አይደለም። ለምሳሌ ካፒታል ኤ ያለበትን ጽሁፍ ብቻ ነው ስሞል ኤ ቢሆን አያገኝላችሁም። ሰርች ላይ በምትመጡበት ጊዜ ግን ካፒታልም ስሞልም ኤ ካገኘ መልሱን የሚነግራችሁ ይሆናል። ለምሳሌ ፋይንድን ለማየት እንሞክር። ምሳሌው እንዲያመቸን በእንግሊዝኛ ስሙን ቀይረዋለሁ። እኩል ይሆናል ፋይንድ ታብ በመንካት አስገባዋለሁ። ፋይንድ ቴክስት የምትፈልገውን ቴክስት አስገባን የሚለው ማንኛው ቴክስት ላይ ነው የምትፈልገው ሳይሆን ምን አይነት ፊደል ነው ወይም ቁጥር ነው የምትፈልገው ነው እዚህ ላይ። ስለዚህ እኔ የምፈልገው ዲ የምትለዋን ስለሆነ ደብል ኮቴሽን ዲ ደብል ኮቴሽን ኮማ አደርጋለሁ። ዊዝን ቴክስት የምንለው ደግሞ ከማንኛው ቴክስት ውስጥ ነው ዲ የምትለዋን የምትፈልገው ነው። እዚህ ዚዙድ ሜክስ የሚለው ውስጥ ነው። ኮማ አደርጋለሁ። የመጨረሻው ስታርት ነምበር ነው። ይሄንን ብዙ ጊዜ አትጠቀሙ። እንደምታዩት ስኩዌር ብራኬት አለው። ይሄ ማለት ኦፕሽናል ነው፣ አለመጠቀም ትችላላችሁ ማለት ነው። ሐሳቡ ግን ምንድነው? ለምሳሌ የመጀመሪያው የሁለተኛውና የሶስተኛውን ሌተሮች አልፎ ዩ ከሚለው ከአራተኛው ሌተር ጀምሮ ከሆነ ሰርች እንዲያደርግላችሁ የምትፈልጉት 4 ትሉታላችሁ። ከዚህ በኋላ የመጀመሪያዎቹ 3ቱን ቼክ ሳያደርግ ከአራተኛው ጀምሮ ዲ የሚለው መፈለግ ይጀምራል። እኔ ግን ዲን እንዲያገኝልኝ የምፈልገው ከሁሉም የጽሁፉ ክፍል ስለሆነ ኮማዋን አጠፋለሁ፣ ብራኬቷን እዘጋለሁ፣ ኢንተር። በዚህ መሰረት 6ኛ ቦታ ላይ ዲ እንዳለች ይነግረኛል። ዜድ አይ 2 ዜድ 3 ዩ 4 ስፔስ 5 ዲ 6። በዚህ መሰረት የምትፈልጓቸው ፊደሎች የትኛው ቦታ ላይ እንዳሉ በቁጥር ነው የሚነግራችሁ። አሁን የመጀመሪያውን ስሙን ብቻ እንዴት ለይታችሁ ማግኘት እንደምትችሉ ላሳያችሁ። ምናልባት ይሄ ትንሽ ኮምፕሊኬትድ ሊሆንባችሁ ይችላል፣ ግን በእርግጠኝነት ቪዲዮውን አቁማችሁ ከዚህ በፊት ያየነው የሌፍት ፋንክሽንና አሁን ያየነውን የፋይንድ ፋንክሽን ለየብቻ ካያችሁ በኋላ አንድ ላይ ሲመጡ ምን አይነት ለውጥ አላቸው የሚለውን ድጋሚ ካያችሁት በእርግጠኝነት በጣም ግልጽ ይሆንላችኋል ብዬ አስባለሁ። እንዴት ነው የምንሰራው? ይሄን ጥያቄ እኩል ይሆናል ሌፍት ከግራ በኩል ያሉትን እንዲያሳየ ነው የምፈልገው፣ ምክንያቱም ስሞቹ የሚገኙት በግራ በኩል ስለሆነ የመጀመሪያው ቴክስቱ ወይም ከግራ በኩል ያሉትን ለይተ ማየት የምትፈልግበት ቴክስት የትኛው ነው? እዚህ ላይ ያለው ቴክስት ነው። ኮማ ነምበር ኦፍ ካራክተሮቹ ስንት ናቸው? ከግራ ጀምረህ ወደዚህ ማየት የምትፈልገው የትኞቹን ነው? በዚህ ጊዜ 3 ብለው እዚህ ላይ ያለው ሙሉን አያሳየኝም። አንዳንዶቹ 4 ናቸው፣ አንዳንዶቹ 5 ናቸው፣ አንዳንዶቹ ደግሞ 2 ናቸው። እንደዚህ አይነት ችግር ስላለ ምን አይነት ፋንክሽንን እዚህ ላይ እንጨምራለን? ፋይንድ። ስለ ኔስትድ ፋንክሽን ከዚህ በፊት በነበረው ቲዩቶሪያል አስተምሬያለሁ። ከአንድ ፋንክሽን ውስጥ እንዴት ነው ሌሎች ፋንክሽኖችን ደርበን መጠቀም የምንችለው የሚለውን ተመልሳችሁ ወደ ኋላ ማየት ትችላላችሁ። በደንብ ካያችሁት ግን ጥያቄው ግልጽ እንደሚሆንላችሁ አስባለሁ። ፋይንድን አስገባለሁ። ታብ ፋይንድ ቴክስት የሚለው ምን አይነት ቴክስት ነው የምትፈልገው ነው የሚለኝ። እኔ እዚህ ላይ የምፈልገው ስፔስ ነው፣ ምክንያቱም በስሙና በአባቱ ስም መካከል የሚለያቸው አንድ ነገር ሁሉም ቦታ ላይ ስፔስ አለ። ስለዚህ ኤክሴል የምንለዋለው ከስፔሱ ጀምሮ ወደ ግራ ያሉትን አሳየኝ ይለዋለሁ። ሙሉ ወርቅ የሚለው ጽሁፍ ላይ በመሄድ ስፔሱን ይፈልጋል። ከስፔሱ ወደ ግራ በሚመጣበት ጊዜ የሚያገኘው ስሙን ነው። ነቢያት የሚባለውም ላይ ብትሄዱ ከስፔስ ወደ ግራ የሚገኘው ስሙ ነው። ስለዚህ ለሁሉም ስሞች የሚሰራ ፋንክሽን ነው። ፋይንድ ቴክስት የሚለውን ስፔስን ፈልግልኝ ይለዋለሁ። ስፔስ ለማለት ሁልጊዜም ቢሆን ደብል ኮቴሽን፣ በመቀጠል ስፔስን አንድ ጊዜ ይጫናለሁ፣ ደብል ኮቴሽን። በሁለቱ ኮቴሽኖች መካከል አንድ ክፍተት ስላለች እሷን ይፈልግላቸዋል። ይህን ፈንክሽን ለመስራት ግን ከዚህ በፊት እንዳየነው ትሪም የሚባለውን ፈንክሽን መጠቀም አለብን። ምክንያቱም ከአንድ በላይ ስፔስ ካለ ይሄ ጥያቄ በጣም አስቸጋሪ ሊሆንባችሁ ይችላል። ኮማ አደርጋለሁ፣
ዊዝን ቴክስት ማለት የትኛው ቴክስት ውስጥ ነው ስፔሱን የምትፈልገው ነው የሚለኝ። የመጀመሪያው ቴክስት ውስጥ ክሊክ አደርጋለሁ። ኮማ ባደርግ ስታርት ነምበር ወይም ከየትኛው ፊደል ጀምረህ ነው ፋይንድ ማድረግ የምትፈልገው ነው የሚለው። እኔ ከመጀመሪያው ጀምሮ ስለሆነ ይሄኛውን ኦፕሽን አልጠቀምም። ስለዚህ ብራኬት ዘጋለሁ። 2 ብራኬት ነው ያለኝ፣ ምክንያቱም የሌፍት አንድ የተከፈታለኝ የፋይንድ ደግሞ ሁለተኛ የተከፈታለኝ። መጨረሻ ላይ የምዘጋው 2 ብራኬት ይሆናል። ኢንተር እላለሁ። በምታዩት መሰረት ዚዙ የሚል ስሙን ብቻ ያመጣልኛል። ደብል ክሊክ ባደርግ የእያንዳንዱን ሰው የመጀመሪያ ፊደልን በዚህ መሰረት ያመጣላቸዋል። አሁንም እዚህ ላይ ሁሉም ፋንክሽኖች ናቸው እንጂ ቫልዩዎች አይደሉ። ስለዚህ ሰሌክት በማድረግ ራይት ክሊክ ኮርነር ላይ በመያዝ ወደ ቀኝ በመሄድ በመመለስ ብንለቀው አማራጮችን ይሰጠናል። ኮፒ ሂር አስ ቫልዩ ኦንሊ። ከዚህ በኋላ ቫልዩዎች ይሆናሉ። ዚዙ የሚለው ላይ ክሊክ በማድረግ ፎርሙላ ባር ላይ ክሊክ ባደርግ ዚዙ ከሚለው በቀኝ በኩል አንድ ስፔስ እንዳለች ይለያችኋል። ምክንያቱም ተመልከቱ፣ ወደኋላ ወደፊት ባደርግ አንድ ስፔስ አለ። በተጨማሪም ተስፋ የሚለው ቦታ ላይ ክሊክ በማድረግ ፎርሙላ ባር ላይ ማውዙን ራቅ በማድረግ ክሊክ ባደርግ እዚህም ላይ አንድ ስፔስ አለች። ወደኋላ መለሳለሁ። የቀኝ አቅጣጫን እጠቀማለሁ። እንደምታዩት ሁሉም ቦታ ላይ አንዳንድ ስፔስ አለ። ይህንን ስፔስ ለመቀነስ ኮንትሮል ዜድ በማድረግ ወደ ፎርሙላው መለሳለሁ። የመጀመሪያ ፎርሙላው ላይ በመምጣት ከወደ መጨረሻ ያለችውን አንድ ቦታ ወይም አንድ ስፔስ ቀንስ ለማለት እዚህ ላይ D4 ከሚለው በሁለቱ ብራኬቶች መካከል በመምጣት -1 ወይም አንድ ካራክተር ቀንስ ማለት ነው። ምክንያቱም ሌፍት የሚለው ፋንክሽን ላይ ነምበር ኦፍ ካራክተሩ እንደምታዩት ስፔስንም የሚጨምር ነው። -1 ካልኩት ግን ዚዙ የሚለው ጽሑፍ እስከ ስፔስ ዋን የተገባው -1 በማድረግበት ጊዜ ከዚዙ በመቀጠል የምትገኘው ስፔስ ትጠፋለች። በተጨማሪም ከተስፋዬ ቀጥሎ የምትገኘው ስፔስ በተመሳሳይ መልኩ ማለት ነው። ኢንተር ላለው ሁሉንም ድጋሚ አስታውሰዋለሁ። ራይት ክሊክ በመያዝ ወደ ጎን ወደ ቦታው መልሳለሁ። ኮፒ ራስ ቫልዩ ኦንሊ። አሁን ደብል ክሊክ ባደርግና ክሊክ ባደርግ ፎርሙላ ባር ላይ ሁሉም ላይ ምንም አይነት ስፔስ አታገኙ። ስለዚህ በዚህ መሰረት ቴክስት ፋንክሽኖችን መስራት ትችላላችሁ። በጣም ረዘም ያለ ቪዲዮ ነው ቴክስት ፋንክሽን ላይ የተጠቀምነው። በአንድ ቪዲዮ ለማድረግ የሞከርኩት ብዙም ላለማንዛዛት ነው። በእርግጠኝነት ጥያቄዎቹን ደግማችሁ ከሰራችኋቸውና በራሳችሁ ፕሮጀክቶች ላይ ከሞከራችኋቸው ቴክስት ፋንክሽኖች ላይ ብዙ ነገር ይጠቅማችኋል ብዬ አስባለሁ። ቴክስት ፋንክሽኖች ላይ ያየናቸው ነገሮች ለብዙ ነገር ይጠቅሟችኋል ብዬ ተስፋ አደርጋለሁ። አብሬያችሁ ዚዙ ድሜክስ ነበርኩ። ባባይ